ቀስተ ደመና ታውቃላችሁ? በሰማይ ላይ ዝናብ ሲዘንብ የሚወጣው ብዙ አይነት ከለሮች ያሉት ቀስተ ደመና በኖህ ጊዜ የተሰጠን። ሰላም ልጆች እንዴት ናችሁ? እኔ ዲያቆን በረከት ነኝ። የዩቲዩብ ቻናል ደግሞ የልጆች ትምህርት የሚተላለፍበት ደቂቅ ቲዩብ ነው። በዛሬ የሚኖረን ትምህርታችንን እስከ መጨረሻው ድረስ እንደምትከታተሉ ተስፋ አደርጋለሁ። ባለፈው ክፍለ ጊዜ ስለ ኖህ ተነጋግረን ነበረ። በኖህ ዘመን የነበረውን ጥፋት፣ የውሃ ጥፋት ምን እንደነበረ ተነጋግረን ነበረ። ዛሬ ደግሞ ያ የጥፋት ውሃ ከዘነበ በኋላ ምን ተፈጠረ የሚለውን የምንነጋገር ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉ። እሺ ልጆችዬ፣ እንግዲህ 40 ቀን በሙሉ ባለፈው እንደነገርኳችሁ 40 ቀን በሙሉ ዝናብ ከዘነበ በኋላ በምድር ላይ ኖህና ቤተሰቡ በዛ መርከብ ውስጥ ነበሩ፣ እንስሳቱን በዛ መርከብ ውስጥ ነበሩ። ከዛ ኖህ ውሃ መድረቅና አለመድረቁን ቼክ እንዲያደርግ ወይም አይቶ እንዲመለስ ቁራን ላከው። ከዛም ቁራን ሲልከው በሮ በዛው ቀረ፣ ሳይመለስ ቀረ። ከዛ በኋላ ግን በሁለተኛው ኖህ እርግብን ሂጂ የምድር ውሃ መድረቅና ለመድረቁን አይተሽ ነይ ብሎ ላካት። የምድር ውሃ መድረቅና ለመድረቁን ልታይ ስትሄድ እርግብ በሆነ ቦታ ላይ የወይራ ቅጠል አገኘችና እሱን ቀንጥሳ ይዛ መጣች፣ ለኖህ ሰጠችው። በዚህ ጊዜ ኖህ ምን አለ? የደረቀ የምድር ቦታ አለ ማለት ነው ብሎ ወደዛ ሄዶ ሰፈረ። ምድር መድረቋን ኖህ አወቀ። ከዛም ምድር ደረቀች። ምድር ስትደርቅ ኖህና ቤተሰቡ ከዛ መርከብ ውስጥ ወጡ። ኖህና ቤተሰቡ ብቻ ሳይሆን እንስሳቱን በሙሉ ከዛ መርከብ ውስጥ ወጡ። በምድር ላይ ተበትነው መኖር ጀመሩ። ኖህ ከመርከብ ከወጣ በኋላ እግዚአብሔርን ምን ብሎ አመሰገነው? ስላተረፍከኝ፣ ከዚህ መርከብም እንደወጣ ስላደረከኝ አመሰግናለሁ ብሎ መስዋዕት አቀረበ። መስዋዕት ማለት ምን እንደሆነ በባለፈው ቪዲዮአችን በአቤልና በቃይል ቪዲዮአችን በደንብ ተነጋግረናል። ለእግዚአብሔር መስዋዕት አቀረበ። እግዚአብሔር መስዋዕቱን ተቀበለው። ከዛስ ኖህ ያን መስዋዕት ካቀረበ በኋላ እግዚአብሔር ለኖህ ትልቅ ቃል ኪዳን ገባለት። ምን ብሎ? ከዚህ በኋላ ሰውን ድጋሚ በውሃ አላጠፋውም ብሎ ቃል ገባለት። ለሱ ምልክት ምን ሰጠው መሰላችሁ? ቀስተ ደመና። ቀስተ ደመና ታውቃላችሁ? በሰማይ ላይ ዝናብ ሲዘንብ የሚወጣው ብዙ አይነት ከለሮች ያሉት ቀስተ ደመና በኖህ ጊዜ የተሰጠን ቃል ኪዳን ነው። እግዚአብሔር ከዛ በኋላ የሰው ልጆችን በውሃ ድጋሚ እንደማያጠፋ ለኖህ ቃል የገባለት በቀስተ ደመና ነው። እና አሁን እኛ ሰማይ ላይ ቀና ስንል ቀስተ ደመና ስናይ ልናስታውስ የሚገባው በኖህ ዘመን የነበሩ ሰዎች እንደጠፉ፣ ከዛ ደግሞ እግዚአብሔር ድጋሚ ደግሞ በውሃ አላጠፋችሁም ብሎ ለኖህ ቃል ኪዳን እንደገባለት የቃል ኪዳን መታሰቢያ እንደሆነ እንድናስብ ያስፈልጋል ማለት ነው። በሰማይ ላይ ቀስተ ደመና ስናይ ከዛ በምድር ላይ የነበሩ ሰዎች 8 ሰዎች ብቻ ነበሩ። ከዛ በኋላ አሁን ያለው የምድር ሰው በሙሉ እንዲኖር የሆነው በኖህ አማካኝነት ከዛ ከመርከብ በተረፉ ሰዎች አማካኝነት ነው ማለት ነው። በዚህ ምድር ላይ አሁን ላይ ያለ ነው። ከዛም ሴም፣ ካም፣ ያፌት የሚባሉ ልጆቹን ወደ ተለያዩ አህጉራት ልኮ እንዲኖሩ እንዳዘዛቸው እናገኛለን በመጽሐፍ ቅዱስ ላይ ተጽፎ ማለት ነው። እንግዲህ እግዚአብሔርን በመስማቱ እግዚአብሔርን በማዳመጡ ኖህ ከጥፋት ውሃ ድኗል፣ ከጥፋት ውሃ ተርፏል። እኛም እግዚአብሔር የሚለን የምንሰማ ከሆነ እናትና አባቶቻችን የሚሉን የምንሰማ ከሆነ የምንታዘዝ ከሆነ ከጥፋት በሙሉ እናመልጣለን። አሁን ልክ እንደ ድሮ ዝናብ ዘንቦ ጥፋት እንጠፋለን ማለት አይደለም። ነገር ግን እግዚአብሔር የማይፈልገውን ነገር የማናደርግ ከሆነ እግዚአብሔር ይባርከናል፣ በትምህርታችን እንድናድግ ያደርገናል፣ ለቤተሰቦቻችን መልካም ልጆች እንድንሆን ያደርገናልና ለዛ መልካም ነገር ማድረግ አለብን። እግዚአብሔር የማይወደውን ነገር በኖህ ዘመን እንደነበሩ ሰዎች ማድረግ የለብንም ማለት ነውና በኖህ ታሪክ ይህንን እንማራለን ማለት ነው። ቀጣይ ደግሞ በሌላ ቪዲዮ አገኛችኋለሁ ልጆችዬ። ለዛሬ ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሜን።